ዳሽን ባንክ የፋይናንስ ደህንነትን ለማረጋገጥ ያከናወናቸው ከሚገኙ አመርቂ ስራዎች ጋር በተያያዘ ከተለያዩ ተቋማት እውቅናዎችን ሲያገኝ ቆይቷል። በቅርቡ ለአራተኛ ጊዜ ስላገኘው የእውቅና ሰርቲፊኬትን አስመልክቶ ከባንኩ የሳይበር ሴኪዩሪቲ ባለሙያ ከሆኑት አቶ ማዕረግ ስዩም ጋር ያደረግነውን አጭር ቆይታ ይዘን ቀርበናል። ትመለከቱት ዘንድ በአክብሮት ጋብዘናል። በቅርቡ ለአራተኛ ጊዜ ሰርቲፋይድ የሆንበት የፒሲአይ ዲኤስኤስ ሰርቲፊኬሽን ነው። ፒሲአይ ዲኤስኤስ ፔመንት ካርድ ኢንዱስትሪ ዳታ ሴኪሪቲ ስታንዳርድ የሚባል አንድ ኦርጋናይዜሽን የሱ ሰርቲፊኬሽን ነው። ሞር ፎከስ የሚያደርገው ከዚህ ከፔመንት ካርዶች ጋር ነው። ፔመንት ካርድ ማለት የዴቢት እና የክሬዲት ካርዶች ጋር የእነሱን ሴኪሪቲያቸው ምን ይመስላል የሚለውን ነገር አሰስ አድርጎልን ሰርቲፊኬሽን የሚሰጠን ካምፓኒ ነው። ፒሲአይ ዲኤስኤስ የተቋቋመው የተለያዩ የፔመንት ካርድ ኢንዱስትሪ ወይም ፔመንት ካርድ ጋር የሚሰጡ ካምፓኒዎች አንድ ላይ ኮላቦሬትድ ሆነ ያቋቋሟቸው ላይክ ለምሳሌ እንደነ አሜክስ፣ ቪዛ፣ ማስተር ካርድ በጣም ብዙ ካርዶች አንድ ላይ ያቋቁመው ያመጡት የኮምፕሊያንስ ነው። እንግዲህ ካርድ ማለት ስፔሻሊ ወደ ውጪ ወዳለው ነገር ጋር አብዛኞቹ ሰዎች ካርድ ኢንፎርሜሽን ካርድ አላቸው ማለት ዴቢትን ክሬዲት ካርዳቸው ላይ ገቢ ወጫቸው ላይ በዛ መሰረት ስለሚጠቀሙበት የአንድ ሰው ካርድ ኢንፎርሜሽን ተገኘ ማለት ደግሞ ከሱ ጋር ተያይዞ የሚኖሩት የፐርሰናል አይደንቲፋይብል የምንላቸውን ኢንፎርሜሽኖችን ማን ነው ሰውየው፣ የት ነው የሚኖረው፣ ሄልዙ የሚያያዙ በጣም ብዙ ነገሮች ስለሚኖሩ ካርዷን ፕሮቴክት ማድረግ ማለት ሰውየውን ወይ ካርድ ኢንፎርሜሽኑ ፕሮቴክት ማድረግ ማለት ሰውየውን በጣም በብዙ አይነት ነገር ላይ ፕሮቴክት ማድረግ ማለት መቻል ነው። ስለዚህ እኛ ለቪዛ ካርድ እንጠቀማለን፣ ማስተር ካርድ እናስጠቀማለን ብለን ስንነሳ ማስተር ካርድ ያለው ሰው ቪዛ ካርድ ያለው ሰው ሴኪዩር ነው ወይ ብሎ ትልቁ ጥያቄ የሚያነሳው። ስለዚህ ሀብት ቢያሰስድ መደረግ መቻል አለበት። ፒሲአይ ሰርቲፋይድ ማንሆን ከሆነ አብረው የሚሰሩት እነዚህ ካምፓኒዎች ከኛ ጋር መስራት ያቆማሉ ማለት ነው። የእነሱን ኢንሃንስመንት የነ ሴኪሪቲያችንን በትልቁ ኢንሃንስ የሚያደርግልን ሰርቲፊኬሽን ነው። 1 ዓመት ነው የሚፈጀው ባይዘው ሰርቲፊኬሽኑ ለአራተኛ ጊዜ ስንሆን በየአመቱ ሮቴትድ የሚደረግ የአንዱ ዓመት ሰርቲፊኬሽን ግን 1 ዓመት የሚሰራ የስራዎችን ይህንን ደግሞ አሰስ የሚያደርግልን ከኔትወርክ ጀምሮ እስከ አዌርነስ ትሬኒንግ ከሰዎች አቀጣጠር ጀምሮ እስከ ሰርቨር አጠቃቀማችን ከፋይል አያያዛችን ጀምሮ እስከ አፕሊኬሽኖቻችን ምን አይነት አፕሊኬሽኖች ናቸው ያሉት፣ ቨልነራቢሊቲስ አላቸው ወይ፣ የተዘጉ ናቸው ወይ፣ ክፍተቶቻቸው በሙሉ የተዘጉ ናቸው ወይስ ብሎ አሰስ የሚያደርግልን ትልቅ የሰርቲፊኬሽን ተቋም ነው። እኛ የፒሲአይ ዲኤስኤስ ሰርቲፋይድ ስንሆን ሴኪሪቲያችን በትልቁ ኢንሃንስ ሆኗል፣ በጣም በትልቁ ከፍ ብሏል። ፒሲአይ ሰርቲፋይድ ከመሆናችን በፊትና አሁን ያለን ነገር ጋር በጣም ኮምፕሊትሊ ይለያያል። በጣም በትልቁ ኢንሃንስ ሆኗል። ፒሲአይ ዳሽን ባንክ ሰርቲፋይድ ሆነ ማለት ከኛ ጋር መስራት የሚፈልጉ የተለያዩ ካምፓኒዎች ዊሊንግነስ ይዞ ይመጣሉ። ለምሳሌ ቪዛ ካርድ ይመጣል፣ አሜክስ ከኛ ጋር መስራት ይፈልጋል። ለምሳሌ ማስተር ካርድ አሁን ራሱ እየሰራንበት ያለ ነው። አብሮን የሚሰሩ ትልልቅ የአየር መንገድ ተቋማት ኳርታ ኤርዌይስ፣ ኢትዮጵያ ኤርላይንስ፣ ሆቴሎች ሪኩዌስት ያደርጉናል። ባንኩ ፒሲአይ ዲኤስኤስ ሰርቲፋይድ ነው ማለት በሌላ አነጋገር ሴኪሪቲው ኢንፎርሜሽን ሴኪሪቲው በትልቁ ኢንሃንስድ ሆነዋል ማለት ነው። ስለዚህ ሴኪሪቲው ኢንሃንስድ ከሆነ አንድ ትልቅ ተቋም ጋር ደግሞ መስራት የማይፈልግ ተቋም አይኖርም። ለመስራትም ደግሞ ሲመጡ ደግሞ እንደ አንድ ትልቁ መነሻ የሚሆንልን ነገር ላይ ሴኪሪቲውስ ኢንሃንስድ ነው ወይ የሚለውን ነገር ላይ ምን ይመስላል የሚለውን ነገር ኢቫሉዌት መደረግም ስላለበት ነው። ከነሱ ጋር ይሄንን ሰርቲፋይድ ሆን ማለት ከነዚህ ትልቅ ካምፓኒዎች ጋር ሰራ ማለት ደግሞ ሬቬኒውችን በዛው ልክ ይጨምራል። ሬቬኒው ጨመረ ማለት ትርፋችንን በዛው ልክ ደግሞ ይጨምራል ማለት ነው። ስለዚህ ባንኩ ላይ ለተያያዘው የስትራቴጂክ ፕላኑ ላይ ቤስት ኢን ክላስ ኢን አፍሪካ ብሎ ከተነሳበት ስትራቴጂክ ፕላኑ ላይ ያንን ፕላን ሚት ለማድረግ በትልቁ እንደ ትልቅ ግብአት የሚሆንልን ነገር ነው ማለት ነው ፒሲአይ ዲኤስኤስ ሰርቲፋይድ መሆናችን።